ሰላም ቤተሰብ ዛሬ የምናየው ዊንዶው እንዴት አድርገን ፎርማት እንደምናደርግ ወይም እንደምንቀይር ነው። ቡት የሆነ ፍላሽ እንሰካበትና ከዚያ በኋላ እዚህ ዩኤስቢ የሚለውን እንመርጥና ኢንተር እንለዋለን። ከዚያ ፕረስ የኔ ከይለና አንድ እንጫንለታለን። ከዚያ በኋላ ቀጥታ ያነበብን ስቴፑን ኔክስት ኢንስታል እንለዋለን። እዚህ ጋር ኢንስታል ስንለው አማራጮች ይመጣሉ። የመጀመሪያው መርጫለሁ ኔክስት። ከዚህ ጋር ኔክስት እንዲበራልን እንትኗን አክሴፕት እናደርግና ኔክስት እንለዋለን። እዚህ ላይ መጠንቀቂያለን የምንመርጠው ሁለተኛውን ነው። ሁለት አማራጭ ነው ምን ጊዜ መጡ ሁለተኛውን እንመርጣለን። እዚህ ጋር ፋይሉ እንዳይጠፋ ከፈለን ቀጥታ ዲሌሳን ኔክስት እንጫናለን። ፋይሉን ከዚያ ኦልድ ዊንዶው ላይ በኋላ እናወጣዋለን። እንዴት እንደሚወጣ አሳያችኋለሁ። ከዚህ በኋላ ቀላል ስቴፕ ነው። በቃ እየጫነ ነው የሚመጡት ነገሮች እያየን መከተል ነው። እዚህ በጣም ብዙ ረጅም ሰዓት ስለሚፈጅ ነው የምቆራረጠው ቪዲዮውን። የታለፈ ስቴፕ ግን የለውም። ከዚህ ኔክስት እንላለን። ዩናይትድ ስቴትስ መርጦልናል ኔክስት። ከዚህም ላንጉ ዩኤስ መርጧል ኔክስት። እዚህ ስኪፕ ማለት እንችላለን። እዚህ ኔትወርክ ዋይፋይ ተጠቀማለሁ ነው ስኪፕ እንለዋለን። እዚህ ዋይፋይ ሳንጠቀም በኋላ አፕዴት ማድረጉ ስለሚቀል እዚህም አለው አንሊሚትድ አክሰስ እንለዋለን። ያለ ዋይፋይ እንዲያልፍ ማለት ነው። እዚህ ኮምፒውተሩ ሲነሳ የሚሰጠውን ስም መጻፍ ነው። ማንኛውም ስም ማስገባት እንችላለን። ሳናስገባ ያልፍልንም ኔክስት። እዚህ ፓስዋርዱ ላይ ዝም ብለን ኔክስት እንለዋለን። ፓስዋርድ ካስገባን ስለሚረብሽን በኋላ መጠቀም ነው። እሱንም እዚህ ኔክስት አክሴፕት እንለዋለን። አሁን እንታገሰውና በቃ ጨረሰልን ማለት ነው። በቀጣይ ፍላሽ እንዴት ቡት እንደምናደርግ እሰራላችኋለሁ። ቤቱን ፎሎ ያድርጉ፣ ኮፒ ላይክ ሼር ያድርጉ።